አብዛኞቻችን ኬሚካል ኢንጂነሪንግ ውስጥ ገብተው የሚማሩት ነገር የሚመስለንና የሆነው በጣም የተለያየ ነገር። ለምን እንደዚህ እንዳልኳችሁ ልንገራችሁ። ኬሚካል ሲባል በቃ አእምሯችን ላይ የሚመጣው የሆነ ላብ ውስጥ የሆኑ ኬሚካሎች ቀመመው የሆነ ፕሮዳክት ፎርም የሚያደርጉ ሰዎች አድርገን ልናስባችሁ እንችላለን። ነገር ግን እሱን ትምህርት ቀጥታ የምታገኙት አፕላይድ ሳይንስ ውስጥ ነው። ታዲያ ኬሚካል ኢንጂነሮች ምንድነው የሚማሩት ካላችሁ ወደ መጀመሪያ አካባቢ እንደ ኢንትሮዳክሽን እስከ 12 የምታውቋትን ኬሚስትሪ ትንሽ ትማራላችሁ። ከዛ በኋላ ግን የእናንተ ሜን ኦብጀክቲቭ የሚሆነው የተለያዩ የኬሚካል ሪአክሽን የሚካሄዱባቸውን ኢኩዊፕመንቶች ዲዛይን ማድረግ ነው። ዲዛይን ማለት ከብዙ አስፔክቶች አንፃር እያያችሁ ምናልባትም ቤተር ፕሮዳክሽን የሚኖረው እንዴት ነው፣ ኮስቱን መቀንሰው እንዴት ነው፣ ፕሮፊትን መጨመረው እንዴት ነው እያላችሁ የራሱ የሆነ ዲዛይን ካልኩሌሽን አለው። ስለዚህ ዲዛይን ለሚያደርጉት ሪአክተር ማቴሪያሎች እየመረጡ የተሻለ ምርት እንዲኖር ያደርጋሉ ማለት ነው።